ነብዩ አለይሂ ሰላቱ ወሰለም በ63 ዓመታቸው ግመላቸው ላይ ቁጭ አሉና የመሰናበቻ ኹጥባቸውን እዛ ቦታ ላይ አደረጉ። ለዓለም ልጆች የመጨረሻውን መልእክት አስተላለፉ። አዩሃና ሳሉ እናንተ ሰው ልጆቹ ያሉ እስማዑ ከላሚ ንግግሬን ስሙ ሊአኒ ላአድሪ ለአሊ ላአልቃኩም በዐደ ዓሚ ሃዛ ከዚህ ዓመት በኋላ ላላገኛችሁ ይችላሉ። ፊ መቃሚ ሃዛ እዚህ ቦታ ላይ ላታገኙ ትችላላችሁ። ይሄ መርዶ ነበር ለሰሃባው። ደንግጠውን ያዳመጡት ተንቀጥቅጠውን የሰሙት። ሴቶችን አደራ ሴቶችን አደራ ሴቶችን አደራ ያሉበት ነው። ضجت إليك الأصوات بصنوف اللغات يسألونك الحاجات ብዙ ሐጃ ያለባቸው ሰዎች በተለያየ ቋንቋ በተለያየ ድምጸት ይጠይቁሃል። አንተ ግን አይቀላቀልብህም። ሁሉ ነው ተመልሰው አንዲ አላህ Subhanahu Wa Ta'ala ኡስታዝ እንዳላችሁ በጣም እኮ የሚገርመኝ ወላሂ አላህ መላእክቶቹ ሊጠራቸዋል። ይባይል መላእክት አይኮ ከባድ ንግግር ነው ወዳጆቼ። እንደው ቀልድ አይደለም። መላእክት ማለት ምን አይነት ፍጡር ነው? አንድ አመጽ የሌለበት ገብቶቻል። ይፋሉና ወይኡመሩን የታዘዙትን ብቻ የሚፈጽሙ አላህን አንድም ያላመጹ የተመረጡ እኮ ናቸው። ከፊሉ ሩኩዕ ላይ ነው ያለው፣ ከፊሉ ሱጁድ ላይ ነው ያለው፣ ከፊሉ ሐመለቱል አርሽ ነው፣ አርሽን ተሸክሞ ነው ያለው። እነዚህ መላእክቶች ተመልከቱ ባሮችን ይላቸዋል። ደካማውን ሰው ቆሻሻውን ሰው ጉድፍ የሞላበትን ሰው መከራ የተጫነውን ሰው በአላህ መንገድ ላይ መንገዱ በቀናነት ተሰጥቶ ሲያበቃ እያወቅን ከመንገዱ ያፈነገጥነውን እያወቅን ያዘዘንን ያልፈጸምነውን አላህ ምን ይላል? እዚህ ቦታ ያለውን ክብር ይነገረናል። ያቺ ቀን ያላት ስፍራን የአላህ ረህመትን ስፋት ነው ይነገረናል። አላህ በዛ ሰፊ ረህመቱ ያካበነው ላጆች አዩሃና ሳሉ እናንተ ሰው ልጆች ሆይ ወኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ። ይሄንን መልእክት አስተላለፉ። ተረዳችሁኝ አሉ ሰሃቦች ምን አሉ? አዎን አሉ። ነብዩ አለይሂ ሰላቱ ወሰለም እጃቸውን ጣታቸውን ይላል አንዴ ወደ ሰማይ ወደ ላይ አንዴ ወደ ሰዎቹ እየጠቆሙ አላሁመ ሽሃድ ይሉ ነበር። ጌታዬ ወይ ምስክር ሁነኝ ይላሉ። አድርሻለሁ። ከዛም ንግግራቸውን አስከተሉ። አዩሃ الناس استوصوا بالنساء خيرا فإنكم أخذتموهن بأمانات الله واستحللتم فروجهم بكلام الله በአላህ ንግግር አማና የተሰጣችሁን ሴቶችን ጠብቁ አሉ። አድርሻለሁ አሉ። አዋሉ አሁንም አላሁመ ሽሃድ አላህ ሆይ ምስክር ሁነኛል ወደ ሰዎች። ከዛም ቀጠሉ አዩሃ الناس አሉ ኢነ ረበኩም ዋሂድ እናንተ ሰዎች ያሉ ጌታችሁ ስንት ነው? አንድ ነው አሉ። ላ ሸሪከ ለህ ወኢነ አባኩም ዋሂድ አባታችሁሳ አንድ ነው አደም ነው። ከናንተ መሃል አላህን በመፍራት ቢሆን እንጂ መበላለጥ የለም። ይሄ ኹጥባ አስደንጋጭ ኹጥባ ጸጉሩን የተቆጣጠረ ቆዳን የተቆጣጠረ ትልቅ ንግግር ነው። ዓለም ጆሮውን ከፍቶ ያዳመጠ የመጨረሻ ማሳረጊያቸው የ23 ዓመት የዳዓዋቸው ማሳተሚያ ቦታው እሱ ነው። አደምና ሐዋ ከጀነት ከወጡ በኋላ እዚህ ቦታ ነው የተገናኙት። እዚህ ቦታ ተዋወቁ። ከዛ አረፈ የሚለው አወቀ የሚለው ከዛ የመጣ ነው የሚሉ አሉ። ስለዚህ ምን ማለት ነው? የዓለም ሙስሊሞች ህዝቦች እዚህ ቦታ ተገናኝተው የሚተዋወቁበት ቦታ ነው። ሁሉም የሚታወቀውና ማነ በሚል ሙሉ ትውውቅ የሚያደርጉበት ቦታ የዓለም ሙስሊሞች የሚግባቡበት የሚተዋወቁበት ቦታ ስለሆነ ከዛ የተነሳ ነው አረፋ ተብሎ የተሰየመው። ነብዩ አለይሂ ሰላቱ ወሰለም የዒድን የአረፋን ቀን ስግደት ዙርና አሱርን ከስረን ወጀማዓን የሰገዱበት ኹጥባም ያደረጉበት ቦታ ነው። እዚህ ቦታ ላይ አላህ ለባሮቹ እዝነቱን የሚገልጽለት የሰው ልጆችን የሚመርበት ቦታ ነው። አልሐጅ አረፋ ሐጅ ማለት አረፋ አለቀ። አላህ ወደ ምድር ሰማይ ይቀርባል። እንዴት አናቅ። ከዛሳ ለመላእክት ይፎክሯል። ባሮች ምን ሊያረጉ መጡ ይላል። ከሚላቸው ባሮች አላህ ያድርግ። አሜን። ነጭ አገልድመዋል ወንዶቹ። አቧራ ጫማቸው ለብሰዋል። ጸጉራቸው ተቆጣጥረዋል። አላህን የለመኑት ነው። ጌታችን ምህረትን ሊጠይቁ መጣ ነው የሚሉት። አላህ የሚምርበት ቀን ነው። አላህ ከሚመራቸው ባሮች አድርግ። እዚህ ቦታ ላይ ምእመናን ይቆማሉ። ወደ አርህማን ወንጀላቸውን ይናዘዛሉ።
ምህረቱን ይጠይቃሉ አላህ ደግሞ ልክ እናቱ እንደወለደችው ሕፃን ልጅ አድርጎ ይመልሰዋል ጸጋውን አያችሁ እዚያ በዛች ቀን አላህ በቦታው አስገኝቶ በረህመቱ ያካበል ምንም ሌላ ገለጻ የለውም ወዳጆች ያ ረህመት አግኝቶ የመጣ ሰው በቃ አፈሰ خير الدنيا والآخرة أفس نال شرفها شرفان بتقل الله سبسبه يميكر شرف አይኖርም ከዛ በኋላ ክብር በሙሉ ተገኝቶ ከዚህ ነው የሚከደው አሪፎቹ አላህን የሚያናግሩበት ቋንቋ አጣራቸው ወዳጆች አጣራቸው ከፊሎቹ በመንገር ላይ ለረጅም ዘመናት አላህ Subhanahu Wa Ta'ala በሰጣቸው ሀያት በሙሉ የተገዙ ሰዎች ናቸው አንድ ሽፍታ በተደጋጋሚ ታሪኩን የሰማችሁለት ሰው ነው እልም ያለ ሽፍታ ሰዎች ከሱ ሽፍትነት ብዛት መንገር ለማቋረጥ ሲፈልጉ አለ ወይንስ የለም ብለው የሚጠይቁለት ግለሰብ ነው ስሙን ታውቃላችሁ ሸልማሉ አሁን ሸልማሉ ስለነው ተናገረው አይደል وفضيل بن عياد عابد الحرمين የሁለቱ ሐረሞች ባሪያ እንደዚህ አይነት ስም እኮ አይሰጥም ነው ከባድ ነገር እኮ عابد الحرمين إني أرد عبد الله بن مبارك ناتشو يا عابد الحرمين إلى أبصرتنا صاحب جار لا يونو سو عبادة لا يجي سنة نبر عابد الحرمين تلك شرفنا إيه شفتا ينبر قلسة وراجوتي شفتا اللي على شفتا سووج منقر لاي أكاتشون غوازاتشون تقللون سيمتو يميتنا كقول لسه ينبر الصون عندي جاريا يا فكر على عندي سيت باريا سيت يا فكرنا السؤال لمن ملكت بجألما باطر اللي زل ما تعصبت ሊገባ ሲመጣ የቁርአን አንቀጽ ሲቀራ ይሰማል فيتلو تالي ويقول ألم يعني للذين آمنوا أن تخشع قلوبهم لذكر الله النزاع فري تقصاج لهونود لبوج على الجرس من ديكن ندو وده فرحات مين ملسوبت الرهان ملسا يميامنوا بسيل الآن يا الله برقط درسوال على فضيل دينقطه فضيل تملسه جيتاي هو توبة وفقني على وأجعل علامة توبتي يمملسين ملكت لما أدر قال له جواري بيتك يبيتهم قربة النالة بالنزيه هنا تحرموش مكاكل دميون أصالفه من عين تقل سبيهونه تاريكون يجمركوت اللي قبعتونه صويه سووش عرفة ترارا لا يتبكوت يا عرفة ترارا كان يزت أنني ويزور الحجة كان سووش بمولو تسبسبوا فضيل بن عياد من بلونو دعاء الله نميلا منه كذي هلو لفاتوا بوالا كذي هلو عبادة بوالا عابد الحرمين كتب على بوالا من بلونو نميلا منه قالونا بيتأبكوت فضيل تأفعوا قال صحيتوا على مقبع ستاكوكم عندك على ليلالو وسوءتاه منك وين عفوتال ጌታዬ የማርክ እንደሆነ አሳፈርከኛል አላህ ምሮን የምናፍር ያድርገን ወዳጆቼ በምህረቱ ብዛት አላህ ምሮን ሲያበቃ አንዳንድ ጊዜ እኮ የሰራው ነገር ያሳፍራል አይደል ሰው የመጥቶ ውለታ ሲውልልህ በድለው ድንገት ውለታ ሲውል እኮ ያስጨንቃል አይደል يا ربنا توجهنا الى معصيتك قصدا وتجنبنا عن طاعتك عمدا እኛ ያወቀን ነው ከመንገድ ይሸሸም እየሰማን ያጠፋ ነው ስንመለስ አላህ በምህረቱ ሲመልሰን ተንከባክቦ ይመልሰን ያሳፍራል አላህ ያሳፍራን ወዳጆቼ አላህ በረህመቱ ያሳፍራን ይሄ ቦታ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመሰናበቻ መልእክታቸውን ያስተላለፉበት ቦታ ነው ከመሰናበቻ መልእክቶቻቸው መካከል ሁለቱም ብቻ ነግራቸዋለሁ ብዙ ነው መልእክቱ ሁለቱም ብቻ አንድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከባድ መልእክት አስተላልፉ አዩሃ الناس ሰዎች ሆይ አሉ إن ربكم واحد ጌታችሁ እኮ አንድ ጌታ ነው አሉ ብቸኛ ነው እጠላ ነው ከርሱ ውጪ ጌታ የለበትም አምላክ የለበትም አብሮ የሚያስተናብር የለም አብሮ የሚመራ የለም አብሮ የሚፈጥር የለም ማን ነው እርሱ ብቻ አላህ አንድ ነው إن ربكم واحد وإن أباكم واحد አባታችሁ አንድ ነው አባታችሁ ማን ነው كلكم لآدم አሉ ሁላችሁም ለማን ናችሁ ለአደም ናችሁ كلكم لآدم آدمس وآدم من تراب آدم دمو كافر نالو آدم كيتنو كافر إن أكرمكم عند الله أتقاكم كنا أنت مكاكل بلاج ولو مالت مانو
አላህን የፈራ ሰው ነው አሉ። ዛሬ አሉ ላ ፈضل لعربي على عجمي ዛሬ የትኛውም ዓረብ በአጀሙ ላይ ምን የለውም ፈድል የለውም ችሮታ የለውም ማንም ከማንም በላጭ አይደለም አሉ። ኢላ ቢተቅዋ አሉ አላህን በመፍራት ቢሆን እንጂ መበላለጥ የለም አሉ። የሰው ልጅ ዘሩ ጎሳው ቀለሙ ድንበሩ ቀየው 302 ካሬ ነው ካርታክ 2 ካሬ ለምን ወሰድክብኝ ብለክ ትጨፋጨፋለህ። 2 ካሬ ተጠጋ 2 ካሬ ተመለስ 8 ካሬ ነው 9 ካሬ የሰው ልጅ ዛለ ይኖራል ነው አይደለም አይደለም የኔ ጎሳ የበላይ ነው አይደል የኔ ቋንቋ የበላይ ነው እኔ ነኝ አስተዳዳሪው አንተ ነህ ተዳዳሪው እኔ ነኝ የበላዩ አንተ ነህ የበታችው አይደለም ሰው እንደዛ አይደለም ጡንቸኛው እኔ ነኝ አቅም ያለኝ እኔ ነኝ አንተ ነህ ደካማ እያለ ነው የሚኖረው። አላህ መልእክተኛ ምን አሉ ሁሉኩም ለአደም ሁላችሁም ለአደም ናችሁ። እስልምና ይሄ ነው የሰው ልጅ በሙሉ በዘሩ በቋንቋው በጎሳው በመደቡ መለያየት ውስጥ እንኳን ሆኖ ሳለ እኩል ነው ሁሉም የአደም ነው። ታጥፎ ገጹ ሲያበቃ አላህ ፊት የምትቆመው የእንትና ጎሳ ተበለህ ተጠርተህ አይደለም። ሰው የሚመጣው መቼ ነው? ሁሉም አቲ يوم القيامه ነጠላ ነው የምትመጣው። በቡድን የሚመጣ የለም ወዳጆች ተሰባስቦ ከነጭፍራው ከነጎሳው ከነዘሩ ከነቡርኑ ከነጓደኛው መጥቶ አላህ ፊት የሚቆም የለም። ሁሉም ፍርዱ ለብቻው ነው። ሁሉም ለብቻው ነው የሚቆመው። አላህ ምድር ላይ ያደረገው ኩልኩም ለአደም ለአደም ናችሁ። አደም ከማን ነው? አፈር ነው እየረገጥከው ያለው አፈር ነው ወዳጅ። የሰው ልጅ ከዚህ ጭቃ የተገኘ ፍጡር ነው። ማን በምን ይበልጣል? ማን ከማን በምን ይሻላል? በተቅዋ አላህን በመፍራት አሁን ያለንበት ወር ራሱ አስሉ የመጣው ለምንድነው? መጾሙ ለዓለኩም ተተቁን አላህ እንድትፈሩት። በዚህ ወር በዚህ የተከበረ ወር የወሩን ዋነኛ ዓላማ ከሐጀተል ወዳዕ ዋነኛ ንግግሮች ጋር አገናኙት። ላ ፈድል ለዓረቢይ አለ አጀሚ ሄደን ስንመለስ በዚህ ቦታ ላይ ትምህርት አይደል የምንወስደው ትምህርት ማናችንም ከማናችንም መልጥበት ነገር የለም። በምን ብቻ እንጂ አላህን በመፍራት ብቻ። የምታከብረው ሰው አላህን ፈሪውን ሰው ነው። ያለውን ያበጠውን ደረቱን የነፋውን ባሻው መኪና በስልጣኑ የሚንፈላሰሰውን ሰው አይደለም። የምናከብረው ማንን ነው? አላህን የሚፈራውን ሰው ነው። خلاص ታላቅ እሱ ነው። በላጭ እሱ ነው። ባሪያ የነበሩ ሰዎችን በከፍታ ማማ ላይ ወጥተው የአላህን ቃል እንዲናገሩ የፈቀደላቸው በተቅዋቸው ነው። ቢላል ኢብኑ ረባህ እልም ያለ የዑመያ ኢብኑ ኸለፍ ምንድነው? ባሪያ ነው። ከባርነት ወጥቶ አላሁ አክበር ብሎ ካዕባ ላይ ወጥቶ አዛን የማድረግ እድል የሰጠው ለአላህ ያለው ፍራቻ ነው። ላ ፈድለ ለዓረቢይን አለ አጀም። አንድ ሁለተኛ መልእክታቸው ከመልእክቶቹ መካከል መርጬ ነው። ኡስታዝም አንዱ ነው መርጦ የነገራችሁ እንጂ ብዙ ናቸው መልእክቶቹ። አዩሃ الناس አሉ የአላህ መልእክተኛ فلا ترجعنا بعد كفارا ከኔ በኋላ ከሃዲ ስትሆኑ አትመለሱ አሉ። يضرب بعضكم رقاب بعض ከፊሎቻችሁ የከፊሎቻችሁን አንገት አስወጋጅ ስትሆኑ ቀንጣይ ስትሆኑ ደም አፍሳሽ ስትሆኑ አትመለሱ አሉ። ለዘራችሁ ብላችሁ ጦርነት የምትከፍቱ ለገንዘባችሁ ብላችሁ ጦርነት የምትከፍቱ አላግባብ ማለት ነው። በሐቅ ሰው መብቱ ሊጠይቅ ይችላል። በእውነት መብቱ ሊጠይቅ ይችላል። ግን በእናንተ መካከል ያለው ወንድማማችነት ትልቅ ዋጋ አለው። አንደኛችሁ አስወጋጅ ሆናችሁ አትምጡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለቀድ ተረክቱ ፊኩም በእናንተ መካከል ነገሮችን ትቻለሁ አሉ። ሁለት ጉዳዮችን ትቻለሁ አሉ። ሁለት መሰረታዊ ጉዳዮችን ትቻለሁ አሉ። እነዚህን መሰረታዊ ሁለት ጉዳዮች የያዛችሁ እንደሆነ ለንተድሉ بعدها አበዳ ከነሱ በኋላ መጥመም የሚባል ነገር አያገኛችሁም። ኪታቡላህ ወሱነቱ ረሱሊሂ ሰለላሁ ዐለይሂ ወሰለም የአላህን መጽሐፍ ያዙ። የመልእክተኛውን ሱና የህይወት መንገዳችሁ አድርጋችሁ ያዙ። ከዛ በኋላ ተጠሙም አሉ የአላህ መልእክተኛ። የሰው ልጅ የተሰጠው ትልቁ ስጦታ ከጨለማ ወደ ብርሃን የተሸጋገረበት መልእክት ብለን የታወራን في غار هراء አይደል? ያ ብርሃን የወረደበት ተራራ ላይ ያ ብርሃን ህይወት ነው አለ።
ያ ብርሃን ኑር በሰዎች መካከል የምትሄድበት ቅናቻን የምታገኝበት ብርሃን ነው አለ። ይሄን ብርሃን ያስክ እንደሆነ ውርደት የለም። ይሄን ብርሃን የያዙ ሰዎች አይሸነፉም። ዛሬ በሰዎች መካከል የተዋረደ ነው ወዳጆቼ የአላህን ኪታብ ስለተውን የመለክተኛው መንገድ ስለረሳን ነው። ያ ምንም ነገር የለውም። አላህን የያዙ በኪታቡ ላይ ተመስሱክ ያደረጉ ሰዎች ይሄ መጽሐፍ ብቸኛ መመሪያዬ ነው፣ መኖሪያዬ ነው፣ መልእክቴ ነው፣ ከርሱ ውጪ የምገዛው መልእክት፣ የምኖርበት መልእክት፣ የምተዳደርበት መልእክት የለም። ቤቴን፣ ልጆቼን፣ ባልተቤቴን፣ ቤተሰቤን፣ በዙሪያ ያለውን መስሪያ ቤቴን፣ ከሰዎች ጋር ያለኝ ተዓሙልን ሩቅ አትሰዱ። ሀገር ምናምን ማለት አይደለም። ከታች ጀምሮ ያለውን የምተዳደርበት ነገር ይሄ መጽሐፍ ነው ያለ ሰው አይዋረድም። በህይወቱ በመብላት በመጠጣቱ በንግግሩ በስራው በተግባሩ ባለባበሱ ባንኖሩ በስነ ምግባሩ የመለክተኛው ሱና በህይወቱ ያመጣ ሰው አይዋረድም። في أحد ከኛ ጋር የነበራችሁ ሰዎች غزوة أحد ነግራችኋለሁ አይደል? የኡሁድ ዘመቻ አስሉ የአላህ መልእክተኛ ትእዛዝ በህይወት ውስጥ የማኖር ምልክት ነው። ያላኖሩ ሰዎች ምን ይሆናሉ? وتنازعتم في الأمر وعصيتم على الله አመጻችሁት እኮ እምቢ አላችሁ ትእዛዙን አመጻችሁ አይደል? ተሸነፋችሁ፣ ሞገሳችሁ ወደቀ፣ የበታችሁ ሆናችሁ ይላል። نعم ግልጽ ነው ያ ጀማዓ። جزاكم الله خيرا الله يقبلن يا الله መልእክተኛን ሱና በህይወታችን ተግባራዊ የምናደርግ የምንኖርበት የምንሰራበት የምንለፋለት በሱ መንገድ ላይ መኖር ብቻ አይደለም በመንገዱም ለመሞት የምንጥርለት ያድርገን አላህ የሱን ኪታብ ያወረደውን መጽሐፍ የህይወት እውነተኛ መመሪያችን ልብሳችን ፊታችን ገጽታችን ላይ ብቻ አይደለም በእውነት ሀያታችን ውስጥ መመሪያችንን እናድርገው። መብላት መጠጣታችን ኑሯችን በዛ የተቃና አላህ ያድርግልን። እውነተኛ ተቅዋን አላህ ይወፍቀን። እውነተኛ የተቅዋ ልብስን አላህ ያልብሰን። ወሊባሱ ተቅዋ ذلك خير አይደል? የተቅዋ ልብስ እሱ እኮ ምርጥ ነው አለ አላህ። ልብስ እኮ የተቅዋ ልብስ ነው። አላህን የመፍራት ልብስ ያለበሰ ሰው ሌጣውን ነው ይሄዳል። የገረጣ የነጣ ደሃ አላህ እንደዛ ያድርገን። አላህ የተቅዋ ልብስ አላህ ያልብሰን። እዚህ ቦታ ላይ ተመላልሰናል። መመላለሳችን አላህ እውነት ነው። እኔም ፈልጋችሁን የመጣችሁት እኔም ደግሞ ምህረት ሰጥቻለሁ፣ አፉታን አኑሬያለሁ፣ የተቅዋ ልብስን አልብሻለሁ። በዚህ የምትመለሱ ናችሁ ብሎ አላህ ይጻፈን ከመዝገቡ። አሚን ያ ረበል ዓለሚን። ያስተላለፏቸው ድንቅዬ መልእክቶች አሉ። ከድንቅዬውና ብርቅዬ ከተባለው መልእክት ውስጥ አንዱ እስተውሱ ብኒሳኢ ኸይራ ሴቶችን አደራ ያሉበት ነው። ርፍቀን ቢልቀዋሪር ዋንጫዎችን ብርጭቆችን አደራ በዚህ ቃል ነው የገለጿቸው። ዋንጫ ብርጭቆ በማለት በስነ ስርዓት ካልተያዘ ምን ይሆናል? ይሰበራል፣ ይበላሻል፣ አገልግሎት አይሰጥም። ሴት ልጅ ውበት ነች። ሴት ልጅ ድንቅ ነች። ሴት ልጅ የተከበረች ነች። በምን? በአግባቡ ከተያዘች፣ በስነ ስርዓት ከተያዘች። አልበለዚያ ግን የፈሳድ ምንጭ ነች። የተንኮል፣ የሸር፣ የክፋት ምንጭ ነው የምትሆነው። በስነ ስርዓት ያዟቸው ብለው የመጨረሻው ወስያቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሐዲስ አስተምሯል ስለ ሴትም ስለ ወንድም። እዚህ ቦታ ግን ያስተላለፉት መልእክት ጥልቅ ነው። የመጨረሻ ወስያ በቃ ኡመታቸውን የተሰናበቱበት ለኡመቱ እስከ የውመል ቂያማ ድረስ የሚያገለግል ስንቅ ያስተላለፉበት የሆነ ኹጥባን ያደረጉትና በሴቶቻችሁ ላይ አደራ ብለዋል። እያንዳንዳችን በዙሪያችን ባሉ ሴቶች ላይ ይህን አደራ ተቀብለን ልንወጣ ይገባል። ሴቶቻችሁን አደራ ሲባል ብዙ ጊዜ ወንድ አእምሮ የሚሄደው ምስትጋ ነው። ምስትጋ ብቻ አይደለም፣ እናትህን፣ እህትህን፣ ሴት ልጆችህን የሚጀምረውም ከእናት ነው የሚጀምረውና እናትህን አደራ ነው። ሴት ልጆችን አደራ፣ እህትህን አደራ፣ አክስትህን አደራ፣ ሴት አያትን አደራ፣ በዙሪያ ያሉ ሴቶችን ዘመዶችን አደራ። አንድ ዘመድ ባትሆንም እስተውሱ ብንሳ ሴት የተባለን በሙሉ አደራ ነው የተሰጠን። ሁሉም ጅንሰ ኒሳ ሴት የተባለን በሙሉ ተንከባከቡ። ይህ አማና ይህ አደራ የወደቀው በማን ላይ ነው? በአንደኛ ደረጃ በወንዶች ላይ ነው። ሁለተኛ በሴቶችም ጭምር ነው። ሴቶችን አደራ ሲባል ለወንዶች ብቻ አይደለም። እናንተ ወንዶች ሆይ ሴቶችን አደራ አይደለም ቃሉ፣ ሴቶችን አደራ። ሴትም
ሴቶችን እንድጠብቅ አደራ ተብላለች። ምክንያቱም ብዙ ሴቶች አሉ ጥቂት ባይባሉ ወንድ አይነት ባህሪ ያላቸው ጀግና የሆኑ ቆራጥ የሆኑ ሴት ነች ወንድን የምታሳድገው ሴት ነች ሴትን የምታስተርቢያ የምታደርገው አልኡሙ መድረሰቱን اذا اعددت جيلا طيب العراقي ሴት ማለት ትምህርት ቤት ነች ተቋም ነች ዩኒቨርሲቲ ነች ኮሌጅ ነች መድረሳ ነች ሴትን በጥሩ ስነ ምግባር ኢማን አስተሳሰብ ካሳደግናት ማህበረሰብን መታደግ ነው ኡማውን መታደግ ነው ሴትን ችላ ካልን ግን በማስተማሩ በመንከባከብ ችላ ካልን ግን ማህበረሰቡ እንዳለ ነው የሚበላሸውና ምን ይላሉ አንድ ጎሳ ይባል ቀቢላ ይባል ቤተሰብ ሀገር ይባል ሴቱን የሚንከባከብ ከሆነ ለሴቶቹ ክብር ያለው ደረጃ ያለው ከሆነ ያ ማህበረሰብ እስከመቼም በከፍታ ላይ ይገኛል ይላሉ አንድ ማህበረሰብ ሀገር ሴቱን የሚንቅ ከሆነ ሴቶችን የሚያዋርድ ከሆነ ሴቶቹ ተልካሻ ቦታ የሚገኙ ከሆነ መቼም ቢሆን ቀና ማለት አይችልም ሁሌም ወራዳ ነው የሚሆነው ይላሉና ሴቶችን አደራ ሚል መልእክት ያስተላልፉበት ቦታ ነው ስለዚህ ይህን ሴቶችን አደራ ያሉት ነብይ ናቸው የመጠቁ ያደጉ ጥሩ ስነ ስርዓት የመሰረቱት ወይ ሴቶችን ለማስተዋወቂያ ተልካሻ ነገር እንጥቀማት የሚለው የምዕራባዊ አስተሳሰብ ነው ማን ነው ሴትን ከፍ ያደረገው ማን ነው ስለ ሴት የተቆረቆረው ማን ነው ሴትን በተመለከተ ዘላለማዊ የሆነ አደራ ወሲያን ያስተላልፈው هو الاسلام ونبي الاسلام እላቸዋለሁ አሁን ወደ ኡስታዝ دكتور صبار مراچالو السلام عليكم ورحمه الله يا الله رحمه تر يا الله مغفره يا الله نزنت من ጉዳይ አለ ሌላ ጉዳይ አለው ሳለ ሊነግር የመጣ ሰው አለ እንዴ ሊሸጥ ምናምን ሊያነሳ የጠፋበት ዕቃ የጠፋበት ረስቶ ሄደው ነገር ላይ የለም እኮ አይደል الله برحمته ያካበን الله በእዝነቱ ያካበን الله በመግፍራው ያካበን ሐቂቃ እዚህ ቦታ ላይ ያለው ስሜት በቃላት የሚገለጽ አይደለም አሁን በፈለግነው ልክ ብናወራ والله ነው መላችሁ በፈለግነው ልክ ብናወራ በወቅቱ የሰው ልጅ በቦታው ላይ የሚሰማውን ስሜት ልንገልጸው አንችልም والله ሰዎች እንደው አላህ ይወፍቃችሁ አላህ ይወፍቀን እኛንም ደጋግሞ አላህ ይወፍቀን ከመስጂድ ነሚራ ሰዎች ሲንደፋደፉ ታውቃለህ አላህን ፈልገውት ማለት ነው እዚህ ጀበል الرحمه ለመውጣት እዛ የአረፋ ስፍራ ላይ ተቀምጠው አላህን ለመለመን እነዛ ነቢያት ያደረጉትን ጥሪ ለመጣራት ሰዎች በእንባ በደከሙ ልቦች በደከሙ እግሮችና እጆች ግን በጣም ጠንካራ በሆኑ ልቦች በመካከል ሲራመዱ ተመለከታለህ ከፊሎቹ ከመጓጓታቸው የተነሳ መንገድ ላይ የተደፉ ተመልሰው የተነሱ መንገዱን ሲያቋርጡ ተመለከታለህ 3 ወይም 4 ኪሎ ሜትር ናት እቺ መንገድ ወዳጆች ግን ረህመቱን ፍለጋ የሚደረግ ጉዞ ነው እዛን ጊዜ ያለው ስሜት መገለጫ የለውም ሰዎች አላህን የሚናገሩበት አላህን የሚያመልኩበት አላህን የሚጣሩበት ነገር ፍለጋ በተለያየ ስሜት ውስጥ ተውጠው የምትመለከቱበት ቦታ ነው ወንጀሉን የሚቆጥር ሰው ከመካከል ትመለከታላችሁ ከሰዎች መካከል በሚያቀው ቋንቋ አላህ መቼም ቋንቋ አይቀላቀልበት አላህ ድምጾች አይፈራረቁበትም ያንን ሰምቶ ከዛ ነው የሚሰማው የሚባል አይደለም ነው እንዴ አይደለም ነብዩ አለይሂ ሰላቱ ወሰለም የዒድን የአረፋን ቀን ስግደት ዙርና አሱርን ከስረን ወጀማዓን የሰገዱበት ኹጥባም ያደረጉበት ቦታ ነው እዚህ ቦታ ላይ አላህ ለባሮቹ እዝነቱን የሚገልጽለት የሰው ልጆችን የሚመርበት ቦታ ነው አልሐጅ አረፋ ሐጅ ማለት አረፋ አለቀ አላህ ወደ ምድር ሰማይ ይቀርባል እንዴት አናቅ ከዛሳ ለመላእክት ይፎክራል ባሮች ምን ሊያረጉ መጡ ይላል ከሚላቸው ባሮች አላህ ያድርግ አሜን ነጭ አገልድመዋል ወንዶቹ አቧራ ጫማቸው ለብሰዋል ጸጉራቸው ተቆጣጥረዋል አላህን የለመኑት ነው ጌታችን ምህረትን ሊጠይቁ መጣ ነው የሚሉት አላህ የሚምርበት ቀን ነው አላህ ከሚመራቸው ባሮች አድርግ እዚህ ቦታ ላይ ምእመናን ይቆማሉ ወደ አርህማን ወንጀላቸውን ይናዘዛሉ ምህረቱን ይጠይቃሉ አላህ ደግሞ ልክ እናቱ እንደወለደችው ሕፃን ልጅ አድርጎ ይመልሰዋል ጸጋውን አያችሁ ሐጅን በትክክል ያደረገ ከወንጀሉ ጸድቶ ይመለሳል ልክ እናቱ እንደወለደችው ሕፃን ልጅ ሽልማቱን አያችሁ الله ዝቦታ ያምጣ አሜን በሐጅ ዝቦታ ያምጣ አሜን በየዓመቱ ሐጅ አላህ ያምጣ አሜን በደንብ አሜን والله አሜን والله አሜን ያ ሙስሊሞች እስካሁን ሐጅ ክፍት ነው ሌላ ሀገር በእጣ ነው ተቀጣመት እጣ ቦሮፋን
እኛ ጋር ኧረ ተመዝገቡ ተመዝግበናል ያ ረቢ መዝግበን አላህ ይመዝግበን አሜን በየዓመቱ አላህ ያምጣ አሜን ነብዩ ሰለላሁ ዐለይሂ ወሰለም ወሰላ ያስተላለፉትን ወሲያ ምን እንቀበል አላህ አሜን ሁላችሁም አንድ ናችሁ ብለናል አንድነት አላህ ይስጥ አሜን በቁርአን በሐዲስ አንድ እንሁን አሜን ቁርአንና ሐዲስን አጥብቃችሁ ያዙ ብለናል አጥብቀን ምንይዝ አላህ ያድርግ አሜን ሴቶችን አደራ ብለውናል አደራ ምን ጠብቅ አላህ ያድርግ አሜን ወለድን አትብሉ ወለድን ራቁ ብለው መከሩናል ከወለድ አላህ ያርቅ አሜን ያ አላህ حرام ግብይት አላህ ያርቅ አሜን ወንጀል ግብይት አላህ ያርቅ አሜን ነብዩ ሰለላሁ ዐለይሂ ወሰለም ከኔ የሰማችሁትን ላልሰማ አስተላልፉ አሉ እዚህ